አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዙበይዳ ቤተሰቦች እንዴት ናችሁ? ደህና ናችሁ? የስራ ጤንነት ከኔ ጋር አለው አልሐምዱሊላሂ ረቢል ዓለሚን። እና ቤታችን አዲቃለሁ ውጭ ላይ የቀረጥኩላችሁ ነው ማለት ነው። እና እቺ አበባ በጣም ነው የምታምረው። አሁን በሙቀቱ ተቃጥለ ነው እንጂ ገና እየበቀለች ነው። እዚህ ጋር ደግሞ ያው ገና አልተስተካከለ አንድ ቦታ ተቀምጧል ለሙቀቱ ማለት ነው። ገና ፍሬሽ አበባ ራሱ አልተተከለ። ካሁን በኋላ ነው ቤታችን ያው የቀዝቃዛው ጊዜ በጣም ነው የሚያምረው ማለት ነው። እንግዳ ራሱ ሁሌ ሰርግ ይመስላል እዚህ ቤት ማለት ነው። እንግዳ ስላችሁ ትንሽ እንዳይመስላችሁ 30 40 20 ምናምን እንደዛ ነው ማለት ነው። ሁሌ አፍላ ነው ካሁን በኋላ። እዚህ ጋር ደግሞ ሸራው ነው እቃው ተሰብስቦ የለበሰው ማለት ነው። ይሄ ምን እንደሆነ ታውቁታላችሁ መቼም ታውቃላችሁ ማለት ነው። እና ያው ብዙ ጊዜ ቀርጸዋለሁ ማለት ነው። እንግዳ በሚመጣ ሰዓት ራሱ ያው ለመልቀቅ ደግሞ ሴትዮ ካየች ብዬ ያው እንግዳ በሚመጣ ሰዓት አበሻዎች ይመጣሉ፣ ግን ይለቃሉ፣ እነሱ ይቀርጣሉ። እኔ ግን እፈራለሁ ማለት ነው። የውጭ ፋርታሚን ታመጣለች ስራ ስለሚበዛ ለአንድ ቀን ማለት ነው። ግን አይታይም ፀሐይ ስለሆነ እና ገና እቃው ራሱ አልተስተካከለ። ውጭ በጣም አለ ማለት ነው። ኮተቱ ሶፋ ምናምን ማለት ነው። አሁን ስላልተዘረጋ ነው። ሌላ ጊዜ ግን በዚህ ሰዓት ይዘረጋን። ዘንድሮ ያው ሙቀቱም ስላልቀነሰ መሰለኝ። እና ይሄ የሚያምራን ብለህ ነው የምትቀርጠው ልትሉ ትችላላችሁ። ያው ያለኝ የቤቴ ነገር ነው። የቤት ድመት መቼስ ከቤት አልወጣም ማለት ነው። እና ይሄንን ይመስላል ቤታችን አዲቃችን። አላህ የራሳችንን ቤት ይስጠን ማለት ነው። እና ያው ጠዋትና ከሰዓት ቢሆን ግን ያው ይታያንም ያምራን። አሁን ፀሐይ ላይ ስለሆነ ብዙም የሚታይ አይመስለኝም። አላሁ አለም ዞሮ እና ውዶቼ ማሮቼ ላይክ ሰብስክራይብ አድርጉኝ። እና የቤታችን አዲቃ ይሄንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዙበይዳ ቤተሰቦች እንዴት ናችሁ? ደህና ናችሁ? የስራ ጤንነት ከኔ ጋር አለው አልሐምዱሊላሂ ረቢል ዓለሚን። እና ቤታችን አዲቃለሁ ውጭ ላይ የቀረጥኩላችሁ ነው ማለት ነው። እና እቺ አበባ በጣም ነው የምታምረው። አሁን በሙቀቱ ተቃጥለ ነው እንጂ ገና እየበቀለች ነው። እዚህ ጋር ደግሞ ያው ገና አልተስተካከለ አንድ ቦታ ተቀምጧል ለሙቀቱ ማለት ነው። ገና ፍሬሽ አበባ ራሱ አልተተከለ። ካሁን በኋላ ነው ቤታችን ያው የቀዝቃዛው ጊዜ በጣም ነው የሚያምረው ማለት ነው። እንግዳ ራሱ ሁሌ ሰርግ ይመስላል እዚህ ቤት ማለት ነው። እንግዳ ስላችሁ ትንሽ እንዳይመስላችሁ 30 40 20 ምናምን እንደዛ ነው ማለት ነው። ሁሌ አፍላ ነው ካሁን በኋላ። እዚህ ጋር ደግሞ ሸራው ነው እቃው ተሰብስቦ የለበሰው ማለት ነው። ይሄ ምን እንደሆነ ታውቁታላችሁ መቼም ታውቃላችሁ ማለት ነው። እና ያው ብዙ ጊዜ ቀርጸዋለሁ ማለት ነው። እንግዳ በሚመጣ ሰዓት ራሱ ያው ለመልቀቅ ደግሞ ሴትዮ ካየች ብዬ ያው እንግዳ በሚመጣ ሰዓት አበሻዎች ይመጣሉ፣ ግን ይለቃሉ፣ እነሱ ይቀርጣሉ። እኔ ግን እፈራለሁ ማለት ነው። የውጭ ፋርታሚን ታመጣለች ስራ ስለሚበዛ ለአንድ ቀን ማለት ነው።
ግን አይታይም ፀሐይ ስለሆነ እና ገና እቃው ራሱ አልተስተካከለ። ውጭ በጣም አለ ማለት ነው። ኮተቱ ሶፋ ምናምን ማለት ነው። አሁን ስላልተዘረጋ ነው። ሌላ ጊዜ ግን በዚህ ሰዓት ይዘረጋን። ዘንድሮ ያው ሙቀቱም ስላልቀነሰ መሰለኝ እና ይሄም ያምራን ብለ ነው የምትቀርጠው ልትሉ ትችላላችሁ። ያው ያለኝ የቤቴ ነገር ነው። የቤት ድመት መቼስ ከቤት አልወጣም ማለት ነው እና ይሄንን ይመስላል ቤታችን፣ አዲቃችን። አላህ የራሳችንን ቤት ይስጠን ማለት ነው። እና ያው ጠዋትና ከሰዓት ቢሆን ግን ያው ይታያንም ያምራን። አሁን ፀሐይ ላይ ስለሆነ ብዙም የሚታይ አይመስለኝም። አላሁ አለም ዞሮ እና ውዶቼ ማሮቼ ላይክ ሰብስክራይብ አድርጉኝ እና የቤታችን አዲቃ ይሄንን ይመስላል።